ጡቷን የምትገልጥ በአደባባይ ጡት ገልጣ የምታሳይ ሴት ሰይጣን ያደረባት ናት። ነፍሰ ጡር ነኝ ብላ ሆዷ እንደዚህ ገፍጥ ጣፎቶ የምትነሳ ሴት ሰይጣን ያደረባት ናት። ምንም ሌላ መገለጫ ያስፈልገው ንስሐ ግቡ። በጣም ነውር ነው። እናቶቻችን ቅድስት ሐና አንድ ነው የሚላት ነፍሰ ጡር በሆነች ጊዜ ራሷን ሰወረች። ቅድስት ኤልሳቤጥንም ተመልከቱ በሉቃስ ወንጌል ምዕራፍ 1 ላይ ራሷን ሰወረች ይላል። ሴት ነፍሰ ጡር ስትሆን እዩኝ አይባልም። ትረገሚያለሽ፣ የተረገመ ልጅ ትወልጃለሽ። አንቺ መራራ ፍሬ ነሽ። የምትወልጂው ልጅ መራራ ፍሬ ነው የሚሆንብሽ። የጣፈጠ ፍሬ ለመውለድ ተደበቁ። መደበቅ ነው ነፍሰ ጡር ሲኮን። ከዚያ ስታጠቡ በአደባባይ አይደለም ልጅ ማጥፋት፣ ዞር ብሎ ሰው ካለም ልጅን እናቶቻችን በነጠላ ሸፈን አድርገው ነው የሚያጠቡ። ይሄ እኮ ከቅዱስ ፋኑኤል ነው የተማሩት። እመቤታችንም ጋርዶን የመገባት ከሰማይ ህብስት አውርዶ በክንፉ ጋርዶ ነው እኮ ቅዱስ ፋኑኤል የመገባት። ከዚያ በኋላ አለ ዘካርያስ የምግባ ነገር ከተያዘልንማ ከሰው ጋር ምን ያጋፋታል? ቤተ መቅደስ እናስገባታለን። ቤተ መቅደስ አስገባት። እንደዚህ ሆኖ ኢያቄም ሐና ተመለሱ። ከዚህ በኋላ የእመቤታችን ነገር ይናገሩታል። አባ ሕርያቆስን መልሰን እንጥራው። ቅዳሴ አባ ሕርያቆስ ላይ ኦድንጌል አኮ ይላል በተላህዮ ዘልህቂ ከመ አዋልደ ዕብራውያን። አሁን እንደ ዕብራውያን ሴቶች ማለቱ እመቤታችን በዕብራውያን ሴቶች መካከል ስላደገች ነው እንጂ እንዳጠቃላይ እንዳብዛኛው ሴት አኮ ዘልህቂ ከመ አዋልደ ዕብራውያን እንደ ዕብራውያን ሴቶች ልጆች ባለ ልማድ ያደግሽ አይደለሽም። ውበቷ በጣም የምትጨነቅ ሴት አንገተ ደንዳና ትባላለች። ህሊናዋን ትስታለች። እግዚአብሔር በተፈጥሮ ሁላችሁንም ውብ አድርጎ ፈጥሯል። በጣም አትጨነቁለት። ደጋግሜ ተናግሬያለሁ። ለውበቷ በጣም የምትጨነቅ ሰው በውበቷ ቀዳዳ ሰይጣን ገብቶ ማደሪያን የሚያረጋት። አሁን አስቢ፣ ስለ ቅንድብሽ አሁን ስንት ነገር በሚያሳስብበት አንዲት ሴት ቆማን ስለ ቅንድብ መቀኛ ይጨነቅ። ደግሞ የሚገርመው ነገር የቅንድባችሁ ባሪያ እኮ ናችሁ። አንዳንዶቻችሁ ትሄዱና ቅንድባችሁን ታስነኩታላችሁ። ከዚያ በኋላ ዘላለም የቅንድብሽ ባሪያ ነች። ለምን? ከተነካ ያድጋል። አያችሁት? የቅንድብ በቃ እንደዚህ እኮ ነው። ሲፈጠርም እንደዚህ ነው፣ ስንሞት እንደዚህ ነው። ረቂቅ እኮ ነው። አያችሁ? የቅንድብ ጸጉር እንደዚህ ሆኖ ነው የሚኖር። ከነካው ግን ችግር አለ። እግዚአብሔር የሰራውን አስተካክላለሁ ብለህ ከነካሽ ችግር አለ። ስለምን ስለ ቅንድብሽ ትጨነቅ? እዚህ ላይ ስላሉ እዚህ ላይ የሚገርመው ነገር የሆነ ነገር ትቀቡና ደግሞ ዱቄት ብን ታርጉበታለች። ዋ ፓውደር ነው የምትሉት፣ ያው ዱቄት ማለት አይደል? አስቡት። ምን ያደርግላችኋል? እዚህ ምናምን ትቀባላችሁ፣ ምን ያደርግላችኋል? ወንዱ ደግሞ ጺምህን ሙገፍ አድርገህ ባዶ ዝም ብሎ ሴት መምሰል ፈልገህ ነው። ምን ያደርግልሃል? ወንድነትን ሳትጠቀምበት ደግሞ ሴትነት ያምራል። አንዳንዴ እኮ ይገርመኛል። ከአንድ ከአሜሪካ እንደዚህ አብዛኞቻችሁ ከአረብ ሀገር ናቸው። አረብ ሀገር ያላችሁ ሴቶች አንድ ነገር ልምከራችሁ ልጆቼ፣ እንደው ስላስተማርኳችሁ ትንሽ ቀለም ስለነገርኳችሁ ልጅ እምላችሁ እንጂ እንግዲህ በእድሜ እናንተን መወልዱኝ አይደለም። ግን ልጆቼ ወይ እህቶቼ፣ በቃ እንደ እህቶቼ ይሻላል። አንዲት ምክር ልምከራችሁ። የወንድ አድናቆት አትስሙ። ወንድ መልክሽን አድንቆ ከነገርሽ ጋኔን አድሮበታል ማለት ነው። ለዚያ ነው እመቤታችን ወራዙ ስፉጣን አታላይ ጎልማሶች አለ። አልበሉባቸውም ብዙ ገንዘብ አናውቅም። ደግሞ አንዳንዶቻችሁ የማዳም ቅመም እያላችሁ ራሳችሁን ትጠራላችሁ አሉ። ወይ የማዳም ቅመም ናችሁ ሆኑ፣ ግን ይጎዳችኋል። የአንዲት እምነት የሌላት የአንዲት ማዳም የምትባል ሴት፣ እግዚአብሔርን የማታመልክ ሴት ቅመም መሆን አማራችሁ? እሱ ነው የሚሻል? የማዳም ቅመም መሆን ነው የሚሻል? ይቅርባችሁ። የእግዚአብሔር ቅመሞች ብትሆኑ ይሻልም ነበር። የቤተክርስቲያን ቅመሞች እነቅፍባችኋለሁ። የመዳም ቅመም ብላችሁ ራሳችሁን አትጥሩ። አንዲት እምነት የሌላት ሴት ቀንጥሏችሁ በባርነት ገብታችሁ እንደገና ደግሞ የእሷ ቅመም